ሰው አንተ እንደሆንክ ብታውቅ የጓደኛዬን ህይወት እንደዚህ ባዶ አስዳርገህ የቀረው አንተ እንደሆንክ ብታውቅ ኖሮ ምን ሊፈጠር እንደሚችል ታያለህ። ትንሽ ጊዜ ጠብቅ። ሰላም ጤና ይስጥልኝ ውድ የጎሮና የኔ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ያው እኔ ቤት ነኝ ያለሁት። ያው ቤቴን ያው በብዙ አላሳያችሁም፣ ገና ዛሬ ነው እና የምታዩትና ቤቴ ነው ያለሁት። አንድ እንግዳ አለች አጠገቤ። አክቹሊ በአካል አንተዋወቅም ከዚህ በፊት በሶሻል ሚዲያ ነው እና የምንተዋወቀው፣ ቲክቶክ ላይ ምናምን እንተዋወቃለን። ከዛ በዛ ሰዓት እዛ ጋር እንጻጻፍ ምናምን ነበረ ከዚህ በፊትም እና መጀመሪያ በስራዎቼ ታቀኝ ነበርና ከዛ በኋላ ነው ጻፈችልኝ። ከዛ ተጻጻፍ ምናምን የተጻጻፍን አልፎ ዝም ብሎ ጽሁፍ ነበር የምንጻጻፈው። እዛ እንዳጋጣሚ ዛሬ ማለት እኔ እዚህ ሀገር እንደሌለች ነው እና ማቀው አረብ ሀገር ነበረችና እዛ ሀገር እንደምሰራ ነበር ማውቀውና ዛሬ አጋጣሚ እዚህ ሀገር መታ በኢትዮጵያ ስልክ ሲደወል ነውና በሰው ስልክ አይ ቲንክ እነዛ ነው መሰለኝ ደወለችልኝና ምን ገጥሟት ነው እና መኪና ውስጥ ራይድ ውስጥ የሆነ ነገር እያወራች ነበርና ቤተሰቦቿ እንደ ሸመጠጧት አይነት ነገር ነውና የነገረችኝ ነገር። እስኪ ምንድነው የሚለው ነገር እስኪ ሙሉ ታሪኳን እስኪ ከታችን እንሰማለን። በቅድሚያ ራሷን ታስተዋውቅልኛለች። ወደ አንቺ ልምጣት። እሺ፣ ሀና ማለት እባላለሁ። እዚሁ አዲስ አበባ ነው ተወልጄ ያደግኩት፣ ፒያሳ አካባቢ። እዛ ነበር የምንኖረው። ያው እዛ አንድ 15 ዓመት አካባቢ ሲሆነኝ ቤተሰቦች ትንሽ የነበሩበት ሁኔታ ምናምን የቀበሌ ቤት ምናምን ነበር የሚኖሩት እና ያንን ኑሮ የተሻለ ለማድረግ ያው ስደትን መረጥኩ እና ቶሎ ተሳካሱም እንዳጋጣሚ ሆኖ ያው ቶሎ ፈጠነልኝ ነገሮቹ ምናምን ሄድኩ ማለት ነው ወደ አረብ ሀገር እና እዛ አይ ቲንክ አሁን 9 ዓመት አልፎኝ ወደ 10 እየተጠጋው ነው እና ረጅም ዓመት ነው የሰራሁት እዛ። ብዙ ዓመት ሰርቻለሁ ምናምን ያው እንደዛ ነበር ህይወቴ እዛ ያለው። ረጅም ዓመት ነው የቆየሁት። ብዙ ነገር ያው ስትራንግል አሉ በዛ ህይወት ውስጥ ምናምን በጣም ከባድ ነው ምናምንና አሁንም ድምፅሽን ትንሽ ይቅርታ እሺ ታረጊ እና እዛ ህይወት ላይ ነበርኩ። ቀጥታ ወደዚህ ወደ አዲስ አበባ መመለስ መረጥኩ። ምክንያቱም እዛ የነበረው ሲቹዌሽን አሪፍ አልነበረም ምናምን። ከዛ ወደዚህ እየመጣው ነው ምናምን ብዬ ያው ቅድሚያ ለቤተሰብ ነው የምትደውለው ምናምን ደወልኩላቸው። ከዛ ስደውልላቸው ያው ስልክ ማለት ልመጣ አካባቢ በደንብ እያወራ ምናምን ነበረ እመጣለሁ ምናምን ያው ብቻ ቤቱ ምናምን እንደዚህ በጣም እንደፈራረሰ ወይ ቦታ እንደቀየሩ አላውቅም ነበረ። እኔ እዛ ያለው ያው ጀስት ኖርማል ስልክ ብቻ ነው የምናወራው ምናምን ነግራቸዋለሁ። እንደዚህ በቃ በዚህ ቀን እመጣለሁ ምናምን ብያቸው ነበር። መጣው እና እዛ ቦታ ላይ ሄድኩ ፒያሳ አካባቢ። እዛ ቦታ ሲደርስ ደግሞ እንዳለ ያው ፈራርሷል ምናምን። ብዙዎቹ የሉም እዛ ጎረቤትም ማንንም ማግኘት አትችልም ምናምን እና ጠየኳቸው። ያው ሰው አጠያየኩ ምናምን። እዛ ሰፈር ላይ የነበሩ ሰዎች እንዳለ ተነስተው ሌላ ሰፈር እንደሄዱ ላይክ እንደ ኮንዶሚኒየም ምናምን ተሰጥቷቸው እንደሄዱ ነገሩኝ እና ስልክም ብደውል ላይክ በሰው ምናምን ብል ስቲል ነው አላገኘኋቸውም ምናምን። እነሱ ጋር ያለው ነገር ይሄ ነው ማለት። እንደነገርሽን ከሆነ ማለት እዚህ ሀገር ከመጣሽ 1-2 ቀን ሆኖሻል አይ ቲንክ ሶ እና በዛ 2 ቀን ውስጥ እዛ ኮንዶሚኒየም ተሰጥቷቸዋል የተባለበት ቦታ ሄደሽ ለማረጋገጥ ምናምን አልሞከርሽም? ያው እንዳልከው 2 ቀን ነው ገና ከመጣው። ያው እኔ ደግሞ ይቀበሉኛል ብዬ ስላሰብኩ ብዙ አላውቀውም። ረጅም ዓመት ነው 10 ዓመት ወደ 10 ዓመት ተጠግቻለሁ። አዲስ አበባ ውስጥ ያለውን ሁኔታ እንደ በፊቱ አይደለም። በጣም ብዙ ነገሮች ተቀይረዋል ምናምን። ሰፈሩንም አላውቀውም። እሱ ነው ያለው ነገር። ኦኬ። አሁን የት ነው ያረፍሽ? ሆቴል ወይስ ዘመድ ጋር? ያው እግዚአብሔር ይስጥህ አንተ ያው በፊት ስለምናወራ ምናምን ያው አንተ ስለተቀበልከኝና እንትን ስላልኩ ነው እንጂ ሆቴል አልያዝኩም ለጊዜው። ኦኬ። ያው ማለት ከባድ ነውና ማለት የነገርሽኝ ነገር ማለት እንዴት ነበር ማለት ያለው ሁኔታ? ብር ደሞዝ ይኖርሻል አይደል? ግልጽ ነው በደሞዝ ነው የምትሰሪውና ደሞዝ እንዴት ነው? ሙሉውን ለነሱ ነው የምታስገቢው ወይስ ባንቺ በዝግ አካውንት ነበረሽ?
ኦኬ ልክ በዛን ሰዓት ላይ ያው ከ10 ዓመት በፊት አስበው የዛን ሰዓት 15 ዓመቴ ምናምን ነበረ እና በዛ ሰዓት ምንም አይነት እንትን አልነበረኝም ላይክ ባንክ ቤት ምናምን አዎ እንዴት እንደሚወጣ ምናምን ብዙም እውቀቱም አልነበረኝም ላይክ ተማሪ ምናምን በጣም 15 16 ዓመት እኮ ማለት በጣም ልጅ ነውና እሺ ኦፍ ኮርስ ከዛ ያ ነገር ስላልነበረ ቀጥታ በቤተሰብ ነው የሚሆነው በቤተሰብ ነው ሲላክ የነበረው ምናምን እነሱ ናቸውና እዚህ ቤት እንደሰሩ የተለያየ ነገር እንዳደረጉ ራሳቸውን ለውጠው ለኔም ያው ጥሩ ነገር ሰርተው 10 ዓመት ብዙ ነው ያው ብሩ በጣም ቀላል እንትን ባይልም ያው ባይጠቅምም ብር ያው ቀን በቀን እንትን ይላል ግን አሁን ላይ ምን እየተፈጠረ እንደሆነ ማቀው ነገር የለም ያው እነሱም ስልክ ያነሱልኝ አይደለም ግን እዛው ሆኜ የሚነግሩኝ ያው ብሩ ሲገባላችሁ የተለያየ ነገር እየሰሩ እንደሆነ እነሱም ጥሩ ህይወት እንደሚኖሩ ላይክ ለኔም የሆነ ቤት እንደሰሩ ምናምን እዛም ሆኜ አሳዩኝ ነበረ ላይክ ይሄ የተጀመረ ቤት ምናምን እያለቀ ነው ያው እዛ ደግሞ ሞራል ይሰማል ለዛ ነው እኔም ረጅም ዓመት ቢያንስ የነሱ ህይወት ከተስተካከለ ቀጣይ የራስክ ስለሚሆን ያው ቤቱ ካለቀ ደግሞ የሆነ ነገር እዚህም ለመስራት ምናምን ነበር የመጣሁት ያው እንግዲህ እንደ እግዚአብሔር ፍቃድ ሆኖ የተፈጠረው ይሄ ነው ስልክ አያነሱም ምናምን ማለት ከባድ ነው ከዛ አንቺውን ለመጣ ነው ስትይ ነው ቀደም እንዳልሽ ለመጣ ነው ስትይ አካባቢ ነውና ማለት ቀይር ያሉትና ከዛ ፊት ማለት እንዴት ነው ከቤተሰቦች ጋር ያለሽ አታችመንት ማለት ማለት እርበታችሁ እንዴት ነበር ከቤተሰቦች ጋር የነበረው ያው በጣም ጥሩ ነበር እዛ እስካለሁበት ሰዓት ድረስ ምናምን በጣም ጥሩ ነው ላይክ እንደዚህ የሚያሳስብክ አይነት ነገር አልነበረም ላይክ እዛ ሄጄ ምናምን ይሄ ነገር ይፈጠራል ማምልበት ኬዝ አልነበረም ያው እኔም ልጅ ነኝ ማለት ከዛም ሰው በጣም ትንሽ ሆኜ እንደወጣው ምናምን ያው በጣም እንደሚሳሱልኝ ላይክ በዛ እድሜ መሰደዴ ምናምን በጣም እንደሚጸጽታቸው ምናምን ነበር የሚነግሩኝ ግን ያው ማለት ከባድ ነው አስቢ ገና በጨቅላ 15 ዓመት እኮ በጣም ትንሽ ነው ባይዘውና በዛ ዓመት አስቢ አረብ ሀገር ኢቭን በዛ ሰዓት እንኳን ጥሩ አልነበረም አሁን ነው ትንሽ ብዙ ኢሚግሬሽን ምናምን እዛ ማለት አይ ሚን ኤምባሲ ምናምን እዛ እንትን ያለው እንጂ በዛ ሰዓት ሁሉ አልነበረም አስቢ በዛ እድሜ ሄዶ ይሄን ሁሉ ዓመት ቆይቶ ይሄን ሁሉ ዓመት የለፋሽበትን አንድ ማለት አንቺ አሁን ያለሽኝ ያለሽው ምንድነው በስምሽ ቡክ እንኳን የለሽም ባንቺ ስም ብዙ ነገር እንደተሰራ ቤት እንደገዙልሽ ነበር የምታውቂው ምናምን ማለት በእነሱ ስም ማለት ነው እዚህ ስትመጪ በስምሽ ሊቀይሩልሽ ማለት እንደዛ ነው እና ያጫወትሽኝ አስቢ ይሄ ሁሉ ማለት ልጅነትሽን በቃ እድሜሽን ወዝሽን ብዙ ነገርሽን ሉዝ ያደርግሽውና አስቢ እዚህ ሀገር ብትኖሪ ትልቅ ደረጃ ትደርሺ ነበርና ግን ማለት እኔ በጣም ይከብዳልና ማለት ይህ የምር ማለት ምን እንደማወራው ለግራ ነውና ይገባል እሺ አሁን ከዚህ በኋላ ማለት ያለው ቀጣይ መቼስ አሁን ሜዳ ላይ አትወቂም እንዳልሽኝ ከሆነ ትራንስፖርት ማለት አሁን ላይ ምንም አይነት ብር እጅሽ ላይ የለም ነው ማለት እዛ ትንሽም እንኳን አላሽ ምናምን ያው ስመጣም ጥሩ አልነበረም ከዛ መጨረሻ ሰዓት ላይ ወደዚህ በመመጣበት ሰዓት ያው ሊድ ስትላቸው ረጅም ዓመት የቆየህበት ቤት ምናምን ሲሆን በፍቃደኝነት አይለቁም ያው እና ልጆቹ ስለለመዱ ለህፃናት ሜቢ ካለ ህፃናት ሲለምዱ ማዳምሽም ራሷ ከተለማመድሽ ባይዙ ሌላ አዲስ ሰው ከማልመድ አንቺን ሁሌ እዛ ቤት ማኖር ነው ፍላጎቷ ነው ደግሞ አንዴ ከወደዱክ ምንም ነገር ይሆንልካል ላይክ ጥሩ ከሆንክላቸው አንዳንዶች ካመኑሽ አመኑ ነው ኦፍ ኮርስ ያው ካመኑክ ምናምን አንተም ጥሩ የምትሰራላቸው ምናምን ከሆነ ያው አብዛኞቹን ባይባሉ አንዳንዶቹ ያው ጥሩ ያጋጥማል እኔም የነበርኩበት ጥሩ ነበር ብዙ እንዴት ነው ኮንፈርት የሚነሳ ቤት አልነበረም በደረቁ ያስኩሽና ይቅርታ ሞት ያለኝ ነው እና ያው ከዛም ግን ሳየው ልመጣ አካባቢ እሷ ደበራት ማዳምሽ እንድመጣ አልፈለገችም ምናምን ከዛ ንግግር ማለት ትጣላለክ ያው ለሄድ ነው ስትል የትኛው ብዙ አይወድም እና እንደምሄድ ምናምን ስነግራት እሷም ብዙ ደስተኛ ነበረችም ግን ያው ጥሩ ሰው ናት እግዚአብሔር ይስጣት እኔ ደግሞ እነሱ አሉ ብዬ ሰላሰብኩ ለዚህ ያልተጨነኩ ሙሉ ብሩ ተልኳል ትኬት ምናምን ቆረጣችልኝ እንዳየው አንዳንድ ነገሮችን እንድናለችልኝ ነቀቀጥ ብዬ መጣሁ እና አሁን ላይ ያው ምንም ብሩ ተልኳል ኦልሬዲ ምንም አይነት ነገር የለም ኦኬ
ማለት በጣም ከባድ ነውና የኬዝ ማለት ወዴት እንደሚሄዱላ አናቅም፣ ነገ ምን እንደሚፈጠር አናቅምና ግን ያው ማለት በእኔ በኩል ምንም ችግር የለውም። እንዳይሹንና የቤት ሰፊ ነው፣ ብዙ ክፍሎች አሉት ምናምን እዛ እንትን ከምትይ ማለት ለሆቴል ምናምን ወጪ ከምታወጪ እንዳልሽኝ ከሆነ ያው እጅሽ ላይ ገንዘብ ከሌለሽ እና የሆነ ነገሮች ቦታ ቦታ እስከሚይዙ ድረስ እዚህ አንደኛው ክፍል ማረፍ ትችላለሽ እና ሜቢ ማለት እሱን ግን ካልደበረሽ ነው እና በእኔ በኩል ይሄ ወንድ ነው ምናምን ብለሽ እንዳትሳቀቂ እና ሁሉም ክፍሎች ቁልፍ ስላላቸው የራሳቸው ስላላቸው በውስጥ መቆለፍ ትችላለሽ። ማለት ምንም አይነት ማለት ያው እኔ እንደዛ አይነት ባህሪ ስለሌለኝ አንቺ ግን ካለሽበት ሁኔታ ይሄ ስለሚሻል ለደህንነትሽም ላለሽው ነገርም ይሄ ስለሚሻል እዚህ አንደኛው ክፍል ማረፍ ትችላለሽ። በጣም የማመሰግነው ማለት ያው ካለሁበት ሁኔታው እና ያው እግዚአብሔር ውለታህን ክፈለው። በጣም አመሰግናለሁ። በጣም ጥሩ ሰው ነህ። ያው እንዳየው ነው ማንም በሌለኝ ሰዓት ቢያንስ መጠጊያ ሆነኛል ምናምን። እግዚአብሔር የልብህን ያሟላልክ። በጣም ነው የማመሰግነው። በጣም ጥሩ ሰው ነህ። አመሰግናለሁ። በጣም ዜሪያ ያክብርልኝ። አይ ችግር የለውም። ይሄ ማለት ያው ሁላችንም ነገ በኔ ነውና ነገ ሁላችንም የጌት እንደምንወድቅ አናቅምና ችግር የለውም በኔ በኩልና ያው ማለት ሁሌ እዚህ አትቆይም፣ ለትንሽ ጊዜ ነው። የሆነ ነገሮች ምናምን ሲመቻቹ ሆቴል ምናምን ይያዝልሻል ወይ ደግሞ ማለት ያው የቤተሰቦች እንደዚህ ያው በእንጥልጥሉ ዝም ብሎ አይቀርም። እድሜ ስለሆነ ጊዜ ስለሆነ ላብሽ ስለሆነ ያው እንደዚህ ማንም ህግም ጋር ብትሄጂ እኮ ባለ መብት ነሽና ብዙ ማስረጃ ምናምን አለሽ። አካውንት ማለት ብር ስትልኪ ምናምን የነበረው ቴክስቶች ምናምን ስላሉ ምንም ችግር የለውም። ያ ነገር እስከሚያልገን እዚህ መቆየት ትቻለሽ፣ እንደ ቤትሽ ማየት ትቻለሽ። ብቻዬን ነው የምኖረው፣ ምንም የሚከብድሽ ነገር የለም እና ለዛ ነውና እስኪ ሀና ማለት እስኪ ከዚህ ሙድ እንውጣና ቆሎ እየበላሽ ባይዘብሽ አልጠፍጥሽም? እሺ እየበላሽ እና ከዚህ ሙድ እስኪ እንውጣና ይሄን ሁሉ ጊዜ እዛ ስትቆይ ሜቢ ፍቅረኛ የመያዝ ቻንስ ይኖርሽ ይሆናል ብዬ አሰብኩና ማለት እዚህ ስትመጪ ማለት ፍቅረኛ ማለት እዛ ላይ እንደዚህ ሆነሽ መተሽ እዚህ አልደወልሽለትም ወይስ የለ? እንዴት ነው? ስለ ግል ላይፍሽ ማወቅ ከተቻለ ነው። ችግር የለውም። ያው ነበረኝ ጓደኛ ምናምን ከሱም ጋር ያው ረጅም ዓመት ባይባልም ያው እንደነገርኩሽ ነቲ ሰለይኩ እዚህ ምንም አይነት ላይፍ የለም። እዛ ከሄድኩ በኋላ ያው ሶሻል ሚዲያ ምናምን ተጠቃቀማለክ በዛ ነው ያገኘሁት ምናምን እናውራ ነበረና ያው ብዙ መልካም ግንኙነት ነበረ መጀመሪያ፣ ግን በኋላ ላይ ጥሩ አልነበረም እና ብዙ ዓመት አልቆየንም እና የፍቅር ህይወት ምናምን እንደዚህ በጣም እንትን የሚል ነገር አልነበረውም። ላይክ ጥሩም አልነበረም እና ብዙ ላይክ አረብ ሀገር ያለች ሴት ምናምን ይባላል። ያው ሁሉንም ወንድ ማለት አትችልም፣ ሁሉንም ሴት መናገር አትችልም። እዛ ያለችን ሴት ሁሉም ሰው ባትል አብዛኛውን ያው እንዴት ነው ሀፋፍ ብትለው እዛ ነኝ ስትል ወይ ብር ምናምን በጣም ታገኝ ምናምን ግዴታ መላክ እንዳለብክ የሆነ ምናምን እንደዛ ነው እንትን የሚሉክ እና እኔ ደግሞ አላማዬም ታርጌቴም ያው ፋሚሊ ስለነበረ እነሱን የሆነ ደረጃ ላይ አድርሼ ነው እንደዚህ አይነት ህይወት ውስጥ መግባት የፈለግኩትና በዚህ ነገር ብዙ አልተስማማንም። ላይክ በኢኮኖሚ ነገር ማለት ነው። እንደዚህ የሆነ ነገር ሀፕን ሲያደርግ እንደዚህ እና ደግሞ እዛ አብረን የምትኖር በጣም ወዳት ላይክ ስለሷ እንዴት ነው መናገር አልችልም ማለት ፍቅርን ከሷን ያየሁት ያው ልጅም ስለነበርኩ ነገሮችን አይተክ ነው ወደ የሆነ ነገር ውስጥ የምትገባውና በጣም ጥሩ ልጅ ነበረች። በጣም ከምነግርክ በላይ ራሄል ትባላለች እና እዛ በምትኖርበት ሰዓት በጣም የምትወደው እዚህ ማለት የአዲስ አበባ ልጅ ናት። እሷም በጣም የምትወደው የምታፈቅረው በጣም ብዙ ዋጋ የከፈለችለት ልጅ ነበረ ምናምን እና እሷ እየላከችለት ምናምን ነው የሚኖሩት። ላይክ እዚህ ያለውን ህይወት አታውቅም።
እና በጣም ተወደው ታፈቅረው ነበረ። ላይክ በቃ እንደ ቀን የምትደውልለት ምናምን እሱን እወድሻለሁ ምናምን ብዙ ነገር ነበረ ማለት። እሱ የሷ ፍቅረኛ ነበር? ያንቺ ፍቅረኛ የጓደኛሽ ፍቅረኛ ነበር? ሳይሆን ያው ከሷ ነው። እኔ በቃ የፍቅርን ህይወት መጀመሪያ ከሷ ነው ያየሽው? ከሷ ነው ያየሁት። እና የእሷ ህይወትን ማለት የሆነ እንዴት ነው ትማርበታለህ ከአንዳንድ ህይወት አይተህ አይደለም የምትሄደው ፍቅርም ምንም ብትል እና የእሷ ህይወት ያስቀናኝ ነበረ ስለ እውነት ማለት ነው። እዛ ቤት ውስጥ አንድ ላይ ነበረ ምናምን እና በጣም ተወደው ነበር ቃል የለውም። በጣም ተወደው ልጅ ነበረ ምናምን እና የሆነ ሰዓት ነው ራሷን አጥፍታ አገኘናት። ኧረ እባክሽ እዛው ምን ማለት ነው? አንድ ቤት ነበር የምትሰሩት? እሺ ላይክ በቃ አንድ ቤት ምናምን እና ማለት ምንም እንትን ሳይባል ነው ድንገት ሳናስበው ብቻ ከሱ ጋር ጥሩ አልነበረችም። ላይክ እዚህ የነበሩ ሰዎች ነገሯት እሱ ያለበትን ሲቹዌሽን። እሷ እንደጠበቀችው አልነበረም። በጣም ተወደው ታፈቅረው ነበረ እና አይ ቲንክ እሱ የራሱን ህይወት ጀምሮ እሷም ረጅም ዓመቷ ነው እዛ ከኖረች የምታውቀው እሷን ብቻ ነው። እሷ ደግሞ እዚህ ብዙ ፋሚሊ የላትም ምናምን ላይክ ረጅም ዓመቷ ነው እዛ እና ይሄ ፍቅር ታውቃለህ የእውነት ፍቅር ነበር የምትወደው ምናምን እኔ እዛ ያለው ያየሁት ነገር ማለት ነው። እና የሆነ ሰዓት ላይክ ይሄ ነገር ተፈጠረ። ምክንያቱም በቃ በስልኳ ነው ይሄን ነገር የታወቀው፣ እኛም አላወቅንም። የተኛች ምናምን ነበር የመሰለን። ከዛ ያው የሆነ ሰዓት ላይ ላይክ እንደዚህ ያሉኝ ምናምን ትል ነበረ። ኢትዮጵያ ያሉ ሰዎች ደውለው ነገሩኝ ምናምን ትለኝ ነበረ። እና ያው ሊሆንም ላይሆንም ይችላል በራስሽ መንገድ አጣሪ ወይ ቼክ አድርጊ ምናምን። እሷም እዛ እያለች ያው ሙሉ ህይወቱ በላው በሷ ነው የሚኖረው። እሱ እዚህ ብዙ ስራ ይሰራል ምናምን። ማለት ረብስ ማለት ከባድ ነው። እና ይሄ ነገር ባይዘው ለብዙ አረብ ሀገር ላሉ እህቶቻችን ትምህርት ይሆናል። ያንቺና የጓደኛሽ ታሪክና አሉ ባይዘው በእንደዚህ አይነት ሁኔታ የሚያልፉ በጣም ብዙ እህቶቻችን ወንድሞቻችን አሉና ይሄ ማለት ምንም ለማያውቁ ሰው በቃ ዝም ብሎ ብር እያወጡ የሚልኩ እህቶች አሉ። ላይክ አረብ ሀገር አውልደም በቃ ማለት በሶሻል ሚዲያ ስላወቁ ብቻ የሆነ በአካል እንደሚያውቁና እንደ ባሏ ይመስላትና ብር ትልክና ፋይናል የሚመጣው ነገር እንደዚህ ሆነች ነው እና አልሹ ማለት አሁን ይሄ በጣም የሚያሳዝንና ይሄ ለብዙ እህቶች የሚያስተምር ቪዲዮ ነው ብዬ አስባለሁ። እርግጠኛም ነኝና እስኪ እና ማለት ከዛ በኋላስ እንዴት ነው ማለት የልጅቷ ሁኔታ ማለት መጨረሻዋ ኦሬዲ ሞታለችና ምንድነው የተደረገችው? ከዛ በኋላ ስክሪን ወደዚህ ሀገር መጣ ወይስ ምንድነው? ያው በቃ ምርመራ ምናምን ተባለ። ያው ሁላችንም ለጊዜው እስከሚጣራ ምናምን ማረፊያ ቤት አስቆዩ ምናምን። ያው ተጣራ። ምንም ነገር በራሷ እንደሆነ ታወቀ። ከዛ ያው እዛ ማለት ስለማይቻል በነበረው እንትን ምክንያት ወደዚህ እንድትመጣ አደረጓት። ተላከ ማለት ነው። እና እዛ ምንም በቃ ላይክ ወደዚህ አብሬ ልምጣ ማለት አትችልም ምናምን። ላይክ ሜዳ ላይ እንደወደቀ ነው ፊልም የምታረገው ምናምን። እዚህ ብዙ ፋሚሊ እንደሌለ ምናምን ያው ታወራኝ ነበረ፣ እናወራለን ምናምን እና በጣም ከባድ። ስለዚህ ይሄ ማለት እኮ በዚህ ሀገር ብዙ ፋሚሊ ከሌለ የዚህ ልጅ አስክሬን የት እንደወደቀና ማጋ እንደደረሰው አይታወቅም ነው ማለት። መጥቷል በስማ ብለው መጥቷል አሉ እንጂ ማለት እርግጠኛ የሆነ መረጃ እንኳን የላችሁም እናንተ። ማለት በጣም የሚያሳዝን ታሪክ ነውና ማለት ከዛ በፊት ማለት ከሞቷ በፊት የሆነ ማለት የምትነግርሽ ነገር አለ ማለት ደብሯት ነበር አዝና ወይ ያስታውቅባት ነበር እስኪ? ወይስ ምንም አይነት ፍንጭ የለም ማለት ዝም ብላ ከመሬት ተነስታ ወይም ውሳኔ ወሰነች? ያው እንዳልኩ ነው ቅድም እናወራለን። ላይክ ስለሱ ትነግረኛለች በጣም ቆንጆ እንደሆነ ላይክ እንዴት ነው ይሄ በጣም ጥሩ ሰው እንደሆነ ምናምን ነው እሷ እንትን የምትለው። እና ይመስለኛል እዚህ ኢትዮጵያ ያሉ ሰዎች ይነግሯታል ማለት እንዴት ነው ለራስሽ ኑሪ እንደዚህ ነገሮችን እያደረግሽ እሱ የራሱን ህይወት እየኖረ ነው ማለት በቃ ሌላ ህይወት ውስጥ ሊገባ ነው ምናምን ይሏታል። እሷ ግን ያው ስለምትወደውም ትልካለች። በዛ ላይ እንደዚህ በጣም የቅርብ የምትለው ሰው እዚህ አልነበረም። በደንብ ተከታትሎ ወይም ያቅላት ምናምን አልነበረም። እና የምታወራኝ ይሄ ነገር እውነት ይሆን ምናምን ትለኝ ነበረ። በቃ ሊሆንም ላይሆንም ይችላል ግን አጣሪ
ላይክ እርግጠኛ መሆን እና እንደውም እመጣለሁ እያለች ነበረ። በቃ ሄጄ አይቼ ያለበትን ሁኔታ ምን ላይ እንዳለ ማለት ሰውንም ማመን አልቻለችም። ያው ከሰው በላይ እሱን ትወደዋለች ምናምን እና ነው ያው አንዳንዴ ሁኔታዎች እንትን ይልካሉ ማለት በጣም ከባድ ነው። እና ማለት አንቺስ ማለት ለመምጣት ያሰብሽው ማለት እንዳልሽኝ ከሆነ ቤተሰቦችሽም አያውቁም ነበር ከረጅም ዓመት በፊት የተያዘ እቅድ አይደለም። ከረጅም ጊዜ በፊት የተያዘ እቅድ አይደለም። እና ምንድነው ማለት ቶሎ እንድትመጪና ቶሎ እንድትወስኝ ያደረገሽ ነገር ማለት ለመምጣት እንድትወስኝ ያደረገሽ ነገር ማለት እሺ አንቺም ላይክ እንዳልሽኝ እንደነገረሽኝ ከሆነ ቤተሰቦችሽ እዚህ ሀገር ማለት ቶሎ ብለሽ እንደምትመጪ አያውቁም ነበር። እና አንቺም ቶሎ ለመምጣት ውሳኔ ያስወሰነሽ ነገር ምንድነው ማለት እንኳን መጣሽ ባይዘወይ ማለት ከዚህ በላይ ብትቆይ ከዚህ በላይ ምንድነው ትበይ ነበርና ገንዘብሽን እና እንኳን መጣሽ ግን ምንድነው ማለት የተለየ ሐሳብ አለሽ ወይስ ምንድነው ቶሎ እንድትመጪ ያደረገሽ ነገር ምንድነው? ያው እንደነገርኩ ነው እዛ የምታየው ነገር ምናምን የሷንም እንትን ሳይ ምንም በቃ መረጋጋት አቃተኝ ምናምን ከሷም ያው ከሷ ህይወት ነው ብዬ ካለው ብዙ ተሞክሮ የወሰድኩትና የህይወት ይሄ ትርጉም የለሽ ሲሆን በኋላ አንዳንዴ እዛ ብቻህን ስትኖር ምናምን ብዙ ነገር ነው ጭንቅላት ውስጥ የሚመጣው ምናምን እና መምጣትን ወሰንኩ ወደዚህ እና የሷንም ነገር ይሄ ላይክ መጨረሻውን ወይ እንዴት ነው ያለችበትን ማለት ይሄ ከመጣ በኋላ አስከሬኑ ምናምን የነበረበትን ሁኔታ ለማጣራት ለማወቅ እና እንዳልኩም ቤተሰቦቼን አግኝቼ የራሴንም ህይወት ለማስተካከል ነው ቶሎ ለመምጣት የወሰንኩት እሱ ነው። ኦኬ እንኳን መጣሽ። ግን ያው ማለት ስለሷ ፍቅረኛ አንቺ የምታውቂው ነገር አለ ማለት ማን እንደሆነ ምናምን ታውቂዋለሽ ምናምን? አይ ነው ታዛየኛለች እናወራለን ምናምን ያው ሶሻል ሚዲያ ላይ እንትን ላይ ነበረ አውቀዋለሁ። አይ እስኪ ማለት ችግር የለውም እሱንም ቢሆን እናፈላልጋለን። ያው እኔም ቲክቶክም ስላለኝ ምናምን በዛም እናፈላልጋለን ፎቶን ሜቢ ግን እኔ እንጃ ብቻ ግን በሚችለው ሁሉን መረዳሻለሁ። እግዚአብሔር ይሁንንና እንትን በይ ችግር የለውም እንዳልኩሽ ነውና ለዛ ሁሉ ግን አንቺ አሁን ለበቀሉ ምናምን ሳይሆን ያው አንቺ መጀመሪያ ተረጋጊ፣ ትንሽ ጊዜ ውሰጂ። ለዛ ጊዜ ትንሽ አረፍ እንድትይ እንዳልኩሽ ነውና እዚህ ቤት እንድትቆይ ያረኩትና ትንሽ አረፍ ብለሽ ጊዜ ወስደሽ ምናምን አስቢና መጀመሪያ የራስሽን ነገር ጨርሽ። የራስሽ ነገር መጀመሪያ መስመር ላይ ያዝ ምናምን እንደዛ ነውና እንግዲህ ከዚህ በኋላ ይሄ ቤት እንደ ቤትሽ ነው። 1 ሳምንትም ሆነ 2 ሳምንት እስካለሽበት ድረስ መቆየት ትሻለሽ። እንደ ቤትሽ ምንም ችግር የለውም እና ሻወር ምናምን መውሰድ ትሻለሽ። ልብስሽን ምናምን ቀያይሪና ሪላክስ አድርጊ። አንዴ ስልክ ልመልስና መጣውማ ነገር እውነቱ የሚወጣ አይቀርም። እንዲህ ቤትን ከፍተህ ካታስገባኝ አንተ እንደውም ብታውቅ ታስገባኝ። ያን ሁሉ ዓመት ያን ሁሉ እድሜ ስንት ዓመት ሙሉ የለፋችበትን ህይወቷ እንደዚህ ባዶ እንዳስቀረው ተንም ማድረግ አይቀርም። መቼም ታውቃለህ እሱ ምን ሊፈጠር እንደሚችል መበቀልም አይቀርም። እሺ በቃ ደውላለሁ። ስልኩ ይዤ ነውና በጣም ይቅርታ እና እንደዛ ነውና በቃ እንዳልኩሽ ነውና ገብተሽ ምናምን ሻወር ወሰጂ ምናምን ከዛ እስኪ ያለው ነገር እናያለን። ተመልካቾች እንግዲህ ያው እንዳያችሁትና የሃናንና የጓደኛዋን የራሄልን ታሪክ ሰምታችሁታልና ከዚህ ላይ ሁላችንም ማለት ይሄ ያስተምረናልና ለናን እዛ አረብ ሀገር ላሉ ሴቶች ደግሞ ሞር ደግሞ ይሄ ነገር በጣም ትምህርት ያስወስዳል። ይሄን ላይክ ምንድነው ለማታውቁት ሰው በሶሻል ሚዲያ ላወቃችሁ ሰው ብቻ ዝም ብላችሁ ብር ተነስታችሁ አትላኩ። ማለት ይሄ ሰው ማን ነው፣ እውነተኛ ግንኙነት ነው ወይ ያለው፣ ቁም ነገረኛ ሰው ነው ወይ የሚለውን ነገር መጀመሪያ አጣሩ። እኔ ሁላ ምንድነው የምለው በአካል ለማታውቁ ሰው ብር አትላኩ። ከዚህም ሀገር ደግሞ ለመሄድ ስታስቡ መጀመሪያው እንደምንም ብላችሁ ዝግ አካውንት ቡክ አስከፍታችሁ በራሳችሁ ቡክ ነው ብር
ማስገባት ያለባችሁ። ይሄ ቤተሰብ ምናምናም እኔ ይሄ የሃና ብቻ አይደለም እና እኔ በጣም ብዙ በስራዬም በብዙ ሰዎችም የደረሰ ነገር ነውና እስኪ ከሷ እንማር ማለት እስኪ ይበቃል እና ትምህርት ውሰዱ ሁላችሁም እና ከመሄዳችሁ በፊት ቡክ አስከፍታችሁ በዘጋ አካውንት የራሳችሁን ብር እዛ ላይ ሴቭ አድርጉ። ለወንድም ከቤተሰብ ውጭ ደግሞ ፍቅረኛ ለሚባለው ነገርም ዝም ብላችሁ ብራችሁን አታስበሉ። ለምን እዛ ምን አይነት ስራ ሰርታችሁና ማለት እንዴት በምን አይነት ቻሌንጅ አልፋችሁ እንደምትልኩት ከኛ በላይ ደግሞ እናንተ ስለምታውቁት ነውና ራሳችሁን ጠብቁ። ከዚህ ቪዲዮ ትማሩበታላችሁ ብዬ ተስፋ አደርጋለሁ እና እኔ አላዘር ነኝ። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህን ቪዲዮ ሁላችሁም ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ይህን ቤት ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ ባሪፍ ስራዎች እመጣለሁ። ያው ከዚህ በኋላ ወደ ራሴ ስራ ተመልሻለሁና እናንተም ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ ሼር እያደረጋችሁ ቤተሰብነታችሁን አሳዩን እላለሁ። ቀጣይ በሰላም ያገናኘን። እስከዛ ቸር እንቆይ።